ሰላም ልጆች፣ ዛሬ በጣም ወደ ኋላ ወደ ጥንት ዘመን እንመለሳለን። በዚያን ጊዜ በዓለም ላይ ያሉ ሰዎች ሁሉ የሚናገሩት አንድ አይነት ቋንቋ ብቻ ነበር። እንደ ዛሬው የተለያየ ቋንቋ ስላልነበረ ሁሉም ሰው በቀላሉ ይግባባ ነበር። በአንድ ልብ ያስቡ፣ በአንድም ላይ ይሰሩ ነበር። እነዚህ ሰዎች አንድ ላይ ሆነው ስናኦር ወደሚባል ሰፊ ሜዳ ወጡ። በዚያም አንድ ትልቅ እቅድ አቀዱ። ኑ ስማችን በዓለም ላይ እንዲታወቅ እስከ ሰማይ የሚደርስ ታላቅ ግንብ እንስራ አሉ። ይህ እቅዳቸው ግን እግዚአብሔርን ለማክበር ሳይሆን የራሳቸውን ዝና ለመፈለግና ለመኩራት ነበር። ስራውን በታላቅ ጉልበት ጀመሩ። ጡብ እያቃጠሉ፣ ቅጥሩን እየቀቡ ግንቡን ከቀን ወደ ቀን ከፍ አደረጉ። ግንቡን በጣም ረዥም ከመሆኑ የተነሳ ከታች ሆነው ወደ ላይ ሲመለከቱ የግንቡ ጫፍ አይታይም ነበር። ሰዎቹም በሰሩት ስራ እየተገረሙ ኩራት በልባቸው ውስጥ ይበልጥ እየሞላ ሄደ። እኛ በጣም ጎበዞች ነን፣ ሰማይ ደረስን፣ እግዚአብሔርን እናየዋለን ብሎ ያስቡ ነበር። እግዚአብሔርም ሰዎቹ የሚሰሩትን በልባቸው ውስጥ ያለውን ኩራት ተመለከተ። ኩራት የሰውን ልጅ ወደ ጥፋት እንደሚመራው ስለሚያውቅ ይህን ግንብ እንዲያቆሙ ወሰነ። እግዚአብሔርም እንዲህ አለ፣ እነሆ እነዚህ ሰዎች አንድ ናቸው፣ ቋንቋቸውም አንድ ነው። አሁን ያሰቡትን ከማድረግ አይከለክሉ። ኑ እንውረድ፣ አንዱ የአንዱ ንግግር እንዳይረዳ ቋንቋቸውን እንደበላለቅ አለ። በድንገት በግንቡ ስፍራ ትልቅ ግርግር ሆነ። አንዱ ጡብ እንዲሰጠው ሲጠይቅ ሌላኛው የሚናገረውን ሊረዳ አልቻለም። ሁሉም ሰው በተለያየ ቋንቋ ማውራት ጀመረ። መግባባት ስላልቻሉ ስራው ተቋረጠ። በዚያም ታላቅ ጫጫታና ግራ መጋባት ሰፈነ። ሰዎቹም አንድ ላይ መኖር ስላልቻሉ በየቡድናቸው ተከፋፍለው ወደ ተለያዩ የምድር አቅጣጫ ተበታተኑ። ያ ግንብ ሳይጠናቀቅ በዚያው ቀረ። የከተማውም ስም ባቢሎን ተባለ። ትርጉሙ መደበላለቅ ማለት ነው። ልጆች፣ ከዚህ ታሪክ የምንማረው እግዚአብሔር ትህትናችንን እንደሚወድና ኩራት ደግሞ ውጤቱ መጥፎ እንደሆነ ነው። እግዚአብሔር በውስጣችን ስለታ ሁሉ እርሱን ልናመሰግን ይገባል። ታሪኩን ከወደዳችሁት ለጓደኞቻችሁ ሼር አድርጉ። በሚቀጥለው ታሪክ እስክንገናኝ ቻው ቻው።